Let's go. I wake up to a little bit of drool on my pillow, feel like it's gonna be a bad day. Yeah, I'm tired of shit, and the coffee ain't hit yet, damn, ain't that great. I don't wanna go to work, cause my boss is a jerk, and I'm not even that paid. I need a change in my life, cause I don't feel alive, and there's nothing that makes me happy. Hold my beer for a minute, I'm about to quit my job, cash in for a ticket. I'm going on a trip and I don't plan to visit. I'm gonna stay there till I feel like I'm winning, and this is just the beginning. I need a big change, help me feel like living. I need a big swing, home runs I'm hitting, and I'll never look back, moving on till I get it all. And we all got dreams, we all want things, but what you gonna do for it? How you gonna move for it? What you gonna be? And do you believe you can do anything? But what you gonna do for it? How you gonna move for it? What you gonna be? እባካችሁ ስማችሁ ሙሉቀን ነጋ ዱባለ ደሳለኝ የሆናችሁ ሰዎች በፍጹም የልጃችሁን ስም ሳራ ብላችሁ እንዳታውቁ። አመሰግናለሁ። ሰላም ውድ ዲ4 ዶንኪ ቲዩብ ቤተሰቦች እንዴት ናችሁ? ቆይታ አሪፍ ነው? ቤተሰብ ጤና፣ ሰላም፣ ስራ ሁሉ አማን ነው ወይ? እንደተለመደው እናንተን ፈታ ዘና ለማድረግ ከተለያዩ ሚዲያዎች ቪዲዮዎች ሰብሰብ አድርገን መተናል። በእነዚህ ቪዲዮዎች ኮመንት እያደረግን ሪአክት እያደረግን ፈታ ዘና እንላለን። እንደተለመደው ከእናንተ የሚጠበቀው ሰብስክራይብ፣ ላይክ፣ ሼር፣ ኮመንት ማድረግ ነው። ቪዲዮቹን አብረን እናያለን፣ ፈታ እንላለን። ይመቻችሁ። ጂፒኤ ስንት ነው? 3.9 ኮርጀ ነው። ኧረ እኔ ሰቃይ ተማሪ ነኝ። ሰቃይ ነህ? ግድ የለም አሁን ትሰቃያለህ። አግብተሃል? አላገባውም። ለምን? ሴት ጠፋ። ሴት ጠፋ። እሺ የስራ ልምድ አለ? የለኝም። ሌላ ነገር ስትለምድ ነው የቆየው። ኧረ እኔ የቤት ልጅ ነኝ፣ አልወጣም ከቤት። በቤት ልጅ እኮ ነው አሁን ይባሰው። ኤኒዌይ ወረቀትህ ግሬድህ ምናምን ጥሩ ነው፣ ግን ምንድነው ችግሩ? ፊትህ እኮ ነው አይስብም። ማለት ምን አይነት ፊት ነው ይዘህ የመጣኸው? ይህን ደብቁኝ ፊት፣ አልሸሹም ዞር አሉ ፊት፣ በተገኘበት ይገደል ፊት፣ የባሰ አለና ሀገርን አትልቀቅ ፊት፣ ባጣ ቆይኝ ፊት። ይህንም ፊት ለስራ ኢንተርቪው ይዘህ ትመጣለህ። በዛ ላይ ደግሞ የለበስከው ሱፍ እንኳን አልለበስክም፣ አንቶ ፈንቶ የሆነ ልብስ ለብሰህ ትመጣለህ። ይኸውልህ እዚህ ቢሮ ብዙ ቆነጃጅቶች፣ ብዙ የውጭ ዜጎች ይመጣሉ። ይህንም ፊት ካዩ በህግ ነው የሚጠይቁን። በህግ አምላክ ይህን ፊትህን ይዘህ ውልቅ በል። ይሄ ፊት እንኳን አዲስ ደንበኛ ሊያመጣልን ያሉንን ደንበኞች ነው የሚያሻሽብን። ለወንድ ልጅ ደግሞ መልክ ምን ያደርግለታል? ከጉማሬ መለስ ካለ በቂ ነው። ታዲያ አንተ መች ተመለስክ? እንደውም ጉማሬውን የተመለሰው። ከተሳሳትኩ አርመኝ። ተሳስተሃል፣ አርመህ ሂድ ቆሽቋሻ። እና ምን ይሻላል? ምንም የሚሻልም የሚሻሻልም ነገር የለም። ይህን ፊትህን አፋፍስና ወደ መጣህበት ይዘህ ተመለሱ። ወይ ደግሞ እንደ ማይክል ጃክሰን ወይ አስገልብጠው ወይ አስቀይረው። እኔ እኮ ግራ ቢገባኝ በመነጽርም ለማየት ሞከርኩ። ያውነ በቃ ፊትህ ለስራ ሳይሆን ላልባሌ ነገር ነው የሚሆነው። ረንጦ ሂድ ሜንጦ 10 9 7 8 6
ተፋታን ተወና ተፋታን ተወና የታረድኩት ሰኔ 15 ቀን ነው። በሰደፍ መታኝ። በሰደፉ ሲመቱኝ ይህን ማጅራቴን ሲመቱኝ ሰደፉ ተሰበረ። ሰደፉ ሲሰበርበት እንደገና በመጥረቢያ ዛቢያ መታኝ። ሞትኩበት። ስሞትበት ዞሮ ቦሮቹን አየ። اسم الأب الولد الروح القدس الله واحد እቺን ይወዳል ደግሞ ያዚህኛው ባስ ምን ይስማራል ምንድን ማን አና بالعربي ዱባይ በሽለታ አረብ ምን አይነት ነው አንቺ አረብ ነው መሰለኝ እስቲ በአረብኛ እናግሩ አረብ አገር እንደባልሽ እዛ አረብ እኮ ነው ማለት ነው አለ بالعربي ሾይ አንተ ምን እስመክ እኔ አታስጨንቁኝ እኔ በቃ ሲያረው ጋይቼ ምንም ማቀው ነገር የለም ይውጣላችኋል ባሉጣ እንደው መሄድበት ቦታ ሺካለ ለኛን እንደባናታችሁ ወይ ለጣላካ አንተ ደግሞ ከዛስ የኔማ በቃ ምን አለው እኔ ሞቻለሁ ሬሳው ነው እዛ ነው ያለው ከዛ ደግሞ እንደገና ታላቁ እንደምን ገደለው በስማም ያንተ ሰጥ ደግሞ ይለያል ሽሮዬን እንኳን እንደዚህ አላሰጣውም ሞቻለሁ ቅብጥዬው ሬሳዬ ነው ወንድሜ እዛ ሞቷል እና አሁን እዚህ የተቀመጠው አባትህ ነው ውጣ እኔ እወጣለሁ ግን እንደሞት ኮቁታው ራሱ በነፍስ የለውም በቃ ቆረጥ ላይ ልንገባ ሰውየው ገናዥ ናቸው እየገነዙ ያለ የሆነ ቀን የደረሳቸው በጣም ትልቅ እንትን ያለው ሰውዬ ደረሳቸው ከዛ እንደሄንማ ምናምን ብለው ቆረጡት ቤታቸው ለሚስታቸው ይዘውላት ሄዱና ከዛ ዛሬ ምን እንዳገኘው ምናምን ብለው ቁጭ አረጉላት ከዛ ወይ ከቤ ሞታ አለች ወንድና ሴት በቃ ቤስት ፍሬንድ ለምን አይሆኑም ብዬ አስብ ነበር ግን አሁን ሳስበው ግን አይሆንም ለምን what are your reasons the first thing best friend የምንለው ነገር it's not like normal friendship አለ like best friend ስትሆን ሚስጥርህን ትጋራለህ ትነጋገራለህ ብዙ ሰዓትን አብረህ ታሳልፋለህ በቃ የኔ የምትለው ሰው ማለት ነው best friend አይደለ ለምሳሌ ሴትና ሴት ወንድና ወንድ ምናም ሲሆን ወንድና ወንድ ሲሆን ልክ እንደ ወንድማማች አይነት ስሜት ሴትና ሴት ሲሆን ደግሞ እንደ እህትማማች አይነት ስሜት ነው የሚኖረው አይደለ best friend ስትሆን ጓደኛ ስትሆን የተገናኘህበት የሆነ ቤዝ ይኖርሃል ስራ ሊሆን ይችላል ጓደኛ ያረጋ ስለዚህ ስራህ ላይ ጥሩ ኢንቲሜት የሆነ በቃ ግንኙነት ይኖርሃል የተገናኘህበት ፈን ለማድረግ ከሆነ የተገናኘው በቃ ፈን ለማድረግ ነው የምትገናኘው ቤስት ፍሬንድ ስትሆን ግን in every situation በደስታም በሐዘንም በሁሉም ነገር ነው የምትገናኘው ስለዚህ ሴትና ወንድ ቤስት ፍሬንድ ሆኑ ማለት ያ ግንኙነት ይኖራቸዋል ማለት ነው ሲደሰቱም ሲያዝኑም ሲያሙም ምን ሲሉም በቃ ሁሉም ነገር አብረው ነው የሚያደርጉት ማለት ነው ቤስት ፍሬንድ ስትሆን ስለዚህ ያ ግንኙነት እነዚህ ሰዎች እስከሆነ ድረስ ነው መቀጠል የሚችለው እሱም አንዱ የሆነ ስሜት እስካልተፈጠረበት ድረስ እሱም ሳይፈጠር ያ ስሜትም ሳይፈጠር አንዳቸው የፍቅር ጓደኛ መያዛቸው አይቀርም ስለዚህ ያን የፍቅር ጓደኛ ሲይዙ ሊፈጠር የሚችለውን ስሜት አስብ ሶስተኛው ሰው ላይ ማለት ነው ስለዚህ ሄልዚ የሆነ ነገር መቀጠል አይችልም ሲቀጥል ወንድና ሴት በቃ ሆርሞን የሚባል ነገር አለ at some point ያ ሰው የኔ ቢሆን ብለህ እንትን ማለት ትጀምራለህ ምክንያቱም አንድን ሰው ቤስት ፍሬንድ ስታደርገው ከኔ ጋር ብዙ የሚጣጣም ባህሪ ያለው ከዛ ሰው ጋር አብሬ ብዙ ሰዓት ባሳልፍ በቃ ደስ ይያለኝ ነው ማሳልፈው ብለህ ነው አይደለ ምክንያቱም ከምትጣላው ጋር ወይም ደግሞ የማይስማማ ባህሪ ካለ ሰው ጋር ቤስት ፍሬንድ አትሆን ስለዚህ በጣም የምትወደው ሰው ነው ማለት ነው ያ ሰው ስለዚህ ያ ስሜት ደግሞ አስበው ኖርማሊ በጣም የምትወደውን ሰው ከዛ ወንድ ሆነ ከዛ ያቺኛው ሴት ሆና ደግሞ ሆርሞን በራሱ ይገፋል ስለዚህ የተፈጥሮ ስሜትህም አርፎ ያስቀምጥህም ማለት ነው ያንቀሸቅሻል ስለዚህ ኖርማሊ የሆነ ሪሌሽንሺፕ ሊኖርህ አይችልም እኔ ድሮ ሳስበው እንዴት ነበር ማስበው መሰለህ ልክ አሁን ከትምህርት ቤት ጓደኞቼ ጋር ምናምን በጣም ጓደኛ ነበርን ግን አሁን ሳስበው ኖርማል ጓደኛ ነው እንጂ መሆን የምንችለው ቤስት ፍሬንድ መሆን አንችልም
ውድ የዲ4 ዶንኪ ቲዩቦች በእነዚህ ቪዲዮዎች ፈታ ዘና ስላላችሁ እናመሰግናለን። እንደተለመደው ላይክ፣ ሰብስክራይብ፣ ኮመንት፣ ሼር ማድረግ እንዳትረሱ። በቀጣይ በሌላ ቪዲዮ እስክንገናኝ ድረስ ከዛው ቸር ይግጠመን እያለን ዲ4 ዶንኪ ቲዩብ